በቤተ ክርስቲያን ስንጸና በጾም በጸሎት በስግደት በንስሐ ስንጸና መንፈስ ቅዱስ እኔንና እናንተን ያበረታናል። ማንን አልኳችሁ? እኔንና እናንተን ያበረታናል፣ ያጠነክረናል፣ መከራውን ሁሉ እንድናልፍ ያደርገናል። ስለዚህ እስከምልክላችሁ ድረስ እነሆ ጸንታችሁ ኑሩ አላቸው። ሌሎች ከዛን በፊት ኢየሩሳሌም ከተባለችዋ ከቅድስቲቱ ከተማ ወደ ሌላ አካባቢ ለመሄድ ሞክረው ስለነበረ እሱን በቸርነቱ ተከትሎ መልሷቸው ስለነበረ እንደዛ አይነት ሥራ እንዳይለምዳችሁ ብሏቸው እነሆ እያዩት ወደ ሰማይ ከፍ አለ። ደመናም ተቀብላ ሰወረችው። ወዐርገ ከመ ያለቡ ዕርገተ ጻድቃን የኔንና የእናንተን የጻድቃንን ዕርገት ያረጋግጥ ዘንድ እነሆ ከፍ አለ እያዩት። አዎ በለበሰው ሥጋ የኔንና የእናንተን ዕርገት ያረጋግጥ ዘንድ ወደ ላይ ከፍ አለ። እነሱም ትኩር ብለው ሲመለከቱ ነጫጭ ልብስ የለበሱ እናንተ የገሊላ ሰዎች ይሄ ወደ ላይ ሲወጣ የምታዩት እንደሄደ እንደወጣ አይቀርም፣ ይመጣል ዳግም አሏቸው። መቼ ይመጣል? መቼ ይመጣል? ዳግም ይመጣል። ሁለተኛ ይመጣል። ይሄንን ዓለም ሊጠቀልል፣ ይሄንን ዓለም ሊያሳልፍ፣ ለእያንዳንዱ እንደየሥራው ሊከፍለው ይመጣል አለ። የኔና የእናንተ ሥራ ምን ይሆን? በማቴዎስ ወንጌል ምዕራፍ 25 ከቁጥር 30 ስትመለከቱ ክርስቶስ ኢየሱስ የድንግል ማርያም ልጅ መላእክት እንደተናገሩት በክብር ለፍርድ ይመጣል። ጻድቃንን በቀኝ ኃጥአንን በግራ ያቆማል። ስለዚህ በግራና በቀኝ የሚያቆማቸው ሥራቸው ነው። የኔና የእናንተ ሥራ ስለየት ይሆን የሚያቆመን? ወገኖቼ መሰብሰባችን ጥሩ ነው፣ መምጣታችን ጥሩ ነው። ፍጻሜያችን እንዲያምር መሆን አለበት። በዘልማድ እንዳንመላለስ እነሆ ንስሐ ሳንገባ ጊዜያችን እንዳያልፍ ድለዋኒክሙ ንበሩ ነው ያለው። እናንተ ድለዋኒክሙ ንበሩ፣ ተዘጋጅታችሁ ኑሩ። መቼ እንደምመጣ አታውቁም። ምናልባት እኔና እናንተ አርጅተን አጎንብሰን ምርኩዝ ይዘን ከዛን በኋላ እንሞታለን ብለን ልናስብ እንችላለን። የእግዚአብሔር መምጫው ቀኑ ጊዜው አይታወቅም። ይታወቃል እንዴ? ይታወቃል። ወገኖች ጓደኞቻችሁን፣ ዘመዶቻችሁን እነሆ በአካባቢያችሁ የሞቱትን ቀብራችሁ ስትመለሱ እኔም ልሞት እችላለሁ፣ እኔም ማታ ከዚያም ወዲህ ላልፍ እችላለሁ ብላችሁ አስቡ። የእግዚአብሔር ቤተሰቦች እንኖራለን ያሉ ሰዎች እየሄዱ ነው። እንከርማለን ያሉ ሰዎች ጥላውን እየሄዱ ነው። ግን እኔና እናንተስ በጽድቃችን የሆነ ያለ ነው? እግዚአብሔር የንስሐ ዕድሜ ጨምሮልን፣ እግዚአብሔር ወደ እርሱ የምንመለስበት የንስሐ ዕድሜ ጨምሮልን። ስለዚህ አይዟችሁ፣ አትፍሩ፣ ይሄ የሄደው ይመጣል አሏቸው እግዚአብሔር ቤተሰቦች። ክርስቶስ ኢየሱስ የድንግል ማርያም ልጅ እነሆ እንደተናገረ አልቀረም። እያድገክሙ እጓለ ማውጣት ኮኖ አለ። እነሆ አባት እንደሌለው ልጅ አልተዋችሁም። በምድር በትኛችሁ፣ በፍርሃት ውስጥ ሆናችሁ፣ በረሃብ ውስጥ ሆናችሁ፣ በሰቀቀን ውስጥ ሆናችሁ አልተዋችሁም አላቸው። እሱ ወጣ። በ10ኛው ቀን መንፈስ ቅዱስን ላከላቸው። ምን ላከላቸው? እንዲያውም የሚገርማችሁ ክርስቶስ ሲያርግ ሐዋርያት ሰገዱለትና ወደ ኢየሩሳሌም ተመልሰው በጾምና በስግደት ቆዩ ይላል። ከ10 ቀን በኋላ ወረደ መንፈስ ቅዱስ ላዕለ ሐዋርያት ከመ ዘእሳት ይላል። በአንድ ልብ ሆነው እየጸለዩ እግዚአብሔርን እየተጠባበቁ ባለበት ሰዓት እነሆ የሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምራችሁ ስትመለከቱ በአንድ ልብ ሆነው ሳሉ መንፈስ ቅዱስ እነሆ እንደ እሳት አምሳል በትልቅ ድምፅ እንደ አውሎ ንፋስ ባለው ድምፅ እየተከፋፈለ በሁሉም ላይ አረፈባቸው ይላል። በሁሉም ላይ ምን አለባቸው? አረፈባቸው። ቤቱንም ሞላው ይላል። እግዚአብሔር ቤተሰቦች ምኑን ሞላው?
ቤቱን ሞላው። ከዛም በኋላ በውስጣቸው ያለው ያ ግራ ይጋቡ የነበረ ያ የሚደነግጥባቸው ልባቸው ጸና። ፍርሃት ከውስጣቸው ወጣ፣ ጥርጥር ከውስጣቸው ወጣ። እውነት ነው ክርስቶስ ተነስቷል፣ እውነት ነው ክርስቶስ አምላክ ነው፣ እውነት ነው ድል አድርጎ አርጓል፣ ተነስቷል፣ እውነት አምላክ ነው ብለው ሁሉም በአንድ ልብ መሰከሩ። እግዚአብሔር ቤተሰቦች፣ አዎ እግዚአብሔር ሲጎበኝ እንዲህ ነው። እግዚአብሔር ሲባርክ እንዲህ ነው። እግዚአብሔር ወደ እኛ ሲቀርብ እንዲህ ነው። የሚያስጨንቀንን ሁሉ ያስወግድና በእምነት እንጸናለን። እንደ አናንያ እንደ አዛርያ እንደ ሚሳኤል እግዚአብሔር ቤተሰቦች፣ ስለዚህ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም እመኑ። በአባቴ ቤት ብዙ መኖሪያ አለ አለ። በአባቴ ቤት ምን አለ አለ? በእኔ ቤት ምን አለ አለ? ብዙ መኖሪያ አለ። የሚያስደስት መኖሪያ፣ የማይጠብ የማያገፋፋ የማያጣላ ሰፊ ቤት አለ። ወደዛ ትመጣላችሁ፣ ወስዳችኋለሁ። የእኔ መሄድ ግድ ነው አላቸው እግዚአብሔር ቤተሰቦች። በአባቴ ቤት ብዙ መኖሪያ አለ። እንዲህ ባይሆን ኖሮ ባልኋችሁ ነበረ። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተም ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ አለ። ወዴት ወስዳችኋለሁ? ወዴት ወስዳችኋለሁ? ወገኖች፣ እሱ ቢወስደን አይሻልም? አይሻልም ነው? ዲያብሎስ ቢወስደን ይሻላል? ይህን ቃል መቼም ትፈሩታላችሁ። ስለዚህ ዲያብሎስ እንዳይወስደን ኃጢአትን መተው ነዋ። እግዚአብሔር እንዲወስደን ሕጉን መጠበቅ ነው። እግዚአብሔር ቤተሰቦች፣ በምኞት መንግሥተ ሰማያት አይገባም፣ በምኞት አይጸደቅም። የእግዚአብሔር ቤተሰቦች ነግሮናል፣ ነግሮናል። ዕቀቡ ትእዛዜ ብሏል። ሕጌን ጠብቁ። ሕጌን ስትጠብቁ ትጠበቃላችሁ፣ ትጸድቃላችሁ፣ ለዘላለም ከኔ ጋር ትኖራላችሁ። እንዲያውም ሲደመድመው ሥጋዬን የበላ ደሜን የጠጣ ከኔ ጋር ለዘላለም ይኖራል። ወገኖች፣ መደምደሚያው ይሄ ነው። በምድር ስንኖር ሕጉን ስንጠብቅ፣ ሕጉን ስናስጌጥ፣ በሕጉ ስንመራ፣ ሕግጋቱን ስንፈጽም፣ መጨረሻ በሥጋው ደግሞ ስንታተም የማን ልጆች እንሆናለን? የእሱ ልጆች እንሆናለን። ከዛን በኋላ ከማን ጋር እንኖራለን? ከእርሱ ጋር እንኖራለን። አያችሁ። ስለዚህ ነው ያዘጋጀልን መንግሥተ ሰማያት፣ የማታልፈዋ ርስት መንግሥተ ሰማያት ለእኔና ለእናንተ መቼ ተዘጋጀችው? እርሷ ደግሞ ሰፊ ናት። እሷ ደግሞ የምትመች ናት። እሷ ጋር ከገባን ረሃብ የለም፣ ጽም የለም፣ ድካም የለም፣ መውጣት መውረድ የለም። ለዘላለም ከእርሱ ጋር ብርሃን ተጎናጽፈን መኖር ነው። ለዚህ ክብር ያብቃን መድኃኔዓለም። ከፍ አድርጋችሁ አመስግኑ። ይሄ ከዚህ የመጣ ነው አይባልባትም። ከዚህ እስከዚህ የኔ ነው፣ ወደዚህ እንዳትመጣ፣ በዚህ እንዳትገባ፣ በዚህ እንዳትወጣ፣ ይሄንን አድርግ፣ ይሄንን አታድርግ የሚባልባት አይደለችም። የእግዚአብሔር ቤተሰቦች፣ እርሱ እዚሁ ያከትማል። መገፋፋቱ እዚሁ ያከትማል። ጥሉ እዚሁ ያከትማል። ረሃቡ እዚሁ ያከትማል። ጽሙ እዚሁ ያከትማል። ለልብስ፣ ለጉርስ፣ ለቤት ኪራይ ማሰብ፣ ለልጅ ለትምህርት ቤት ማሰብ እዚሁ ይቀራል። መገዳደር እዚሁ ይቀራል። መገፋፋት እዚሁ ይቀራል። ላይ ግን እንዲህ ያለ የለም። የእግዚአብሔር ቤተሰቦች፣ ግን የሚያሳዝነው ቅድም እንደነገርኳችሁ በመጨረሻዋ ዕለት ክርስቶስ ኢየሱስ የድንግል ማርያም ልጅ መላእክት እንደተናገሩት ይሄ ያያችሁት እንደሄደ አይቀርም፣ ይመጣል፣ ይህንን ዓለም ሊያሳልፍ ሁሉንም እንደየሥራው ሊከፍለው ይመጣል ብሏል። ወገኖች፣ ያን ጊዜ ሲመጣ በግራ እንዳንቆም፣ ያን ጊዜ ሲመጣ እንዲህ ዋጋ ከፍላችሁ እንዳይመስላችሁ፣ ትልቅ ዋጋ ከፍላችሁ ነው የመጣችሁ ያላችሁ። እድር እኮ አላችሁ፣ ሌላም እኮ አላችሁ። ለነፍሳችሁ ዋጋ ከፍላችሁ ዓለምን እምቢ ብላችሁ ነው የመጣችሁ። ይሄ ዋጋችሁ እስከ መጨረሻው ፍሬያማ እንዲሆን
በቀኝ እንድትቆሙ መጨረሻቸው ማማር አለባት። ለዚህም ነው ቤተ ክርስቲያን አባቶች 24 ሰዓት እየከፈተች ስፒከሯን መምህራንን እየመደበች ሁል ጊዜ እናንተን የምትከታተለው ለእናንተ ቃሉን የምታሰራጨው በቀኝ እንድትቆሙ ነው፣ በግራ እንዳትቆሙ ነው። እግዚአብሔር ቤተሰቦች ለዚህም ነው መቼ እንደምንሞት አናውቀውምና ሁል ጊዜ ተዘጋጅተን መኖር አለብን። ስለዚህ ልባቸው አይታወክ፣ አትፍሩ፣ በእኔም እመኑ። የሚፈራ ኃጢአት ያለበት ነው። ምን ያለበት ነው? ምን ያለበት ነው የሚፈራው? ኃጢአት ያለበት ነው የሚፈራው። ስለዚህ ንስሐ ግቡ እያለን ነው። ንስሐ የሚገባ ሰው አይፈራም፣ የእግዚአብሔር ነዋ። ንስሐ የሚገባ ሰው መንግሥተ ሰማያትን እንደሚወርስ ያውቀዋል። አትፍሩ፣ አትደንግጡ። በእኔ አንድነት ሦስትነት፣ በእኔ አምላክነት የዓለም አስገኝ እንደሆን ወቁ፣ መስክሩ አለ እግዚአብሔር። ቤተሰቦች ልብ ብላችሁ ከሆነ መንፈስ ቅዱስ በሐዋርያት ላይ ከወረደ በኋላ እነሆ 71 ቋንቋ ሲገለጥላቸው የእነሱ አንድ አለ 72 ግን ከየአህጉሩ በዓል ለማክበር የመጡ አሕዛብ ሕዝብ ሁሉም እነ ቅዱስ ጴጥሮስ እነሆ ሲናገሩ ሁሉም በገዛ ቋንቋው ይሰማ ነበር ይላል። እያችሁ መንፈስ ቅዱስ አንዱን ንግግር ለእያንዳንዳቸው በራሳቸው በሚያውቁት ቋንቋ እንዲሰሙት ያደርጋቸው ነበር። አያችሁ፣ እንዲያውቁት ያደርጋቸው ነበር። አያችሁ፣ የተሰበሰበው ሕዝብ የተገረመው ለዚህ ነው። ሁሉም ግራ ተጋብቶ ይሄ ምን ጉድ ነው? ምን ታሪክ ነው? እኛ በተወለድንበት ቋንቋ እየሰማን እኮ ነው፣ እነሱ በአንድ ቃል ነው የሚናገሩት። ይሄ ታሪክ ምንድን ነው ብለው ግራ ተጋብተው እርስ በራሳቸው ሲመካከሩ፣ እርስ በራሳቸው ሲወያዩ ይሄ ተአምር ነው፣ ታሪክ ነው፣ የእግዚአብሔር ስራ ነው ሲሉ፣ ሌሎች ደግሞ ምን እንዳሉ ታውቃላችሁ? አይ ይሄ እግዚአብሔር ስራ አይደለም፣ ጉሽ ጠጥተው ጠላ ጠጥተው ጠግበው ነው የሚቀባጥሩት አሉ። ጠላማ እንዲህ አይነት ምስጢር እንዴት ይገልጣል? አረቄማ እንዲህ አይነት ምስጢር እንዴት ይገልጣል? ከቱቦ ስር ያስተኛል እንጂ እንዴ! ከውጤቱ አንማርም ወይ? የእግዚአብሔር ቤተሰቦች በመጠጥ ቢሆንማ ይሄን ያሉ ሰዎች 24 ሰዓት ሲጠጡ አይደለም የሚውሉት። ለምን እነሱ እንዲህ አይነት አልተናገሩ? በዚህ በዮሐንስ ወንጌል ምዕራፍ 2 ላይ ስትመለከቱ እመቤታችን ንጽሕተ ንጹሐን ድንግል ማርያም ወደ ዱኪማስ ቤት በሄደችበት ሰዓት ብዙዎች ታሪኩ አልተፈጸመም አላማለደችም ይላል። ታውት እሱን ተውትና ለመሆኑ ታሪኩ ተፈጸመ አልተፈጸመም? ተፈጸመ አልተፈጸመም? ያ የተፈጸመው ድርጊት በማርያም አመልካችነት ነው። በቃ መልሱ እኮ ይሄ ነው። እግዚአብሔር ቤተሰቡ መልሱ ሌላ ትንታኔ ቢኖረው ብዙ ንግግር ቢኖረው መልሱ ግን ተፈጽሟል ወይ አልተፈጸመም ወይ ሲባል ተፈጽሟል። ስለዚህ በማን አቅራቢነት? በእመቤታችን አቅራቢነት። በማን ፈጻሚነት? በልጇ በወዳጇ። ስለዚህ ይህን ለሚቃወሙ ሰዎች ክርክር አያስፈልግም። ውጤቱ ነው ነው። ምኑ ነው ነው? ምኑ ነው ነው? ውጤቱ ነው ነው። ስለዚህ ውጤቱን ማየት እንጂ አሁን 3 ሰዓት አሁን 4 ሰዓት ይሄን ጠቅተው ሊሆን ይችላል። ይሄ አያዋጣም። ሌላው ተጠቃሚዎቹ ሰሚዎቹ በድርጊቱ አምነው ተገርመው እያንዳንዱ የእግዚአብሔርን የማዳን ሥራ እየሰማ የእግዚአብሔርን ፍጹም አምላክነት ፍጹም ሰው መሆን ከሰማያት ሰማያት እንዴት እንደወረደ ከድንግል ማርያም እንዴት እንደተወለደ በምድር እንዴት እንደተመላለሰ ሙስና መቃብርን አጥፍቶ በተለያየ ስፍራ በተለያየ ሰዓት እንዴት እንደተገለጠላቸው ሲናገሩ ሲያስተምሩ ከየአህጉሩ የመጡ ሰዎች አምነው ተደንቀው እየተገረሙ ባሉበት ሰዓት ግን ሌሎች ተንከሲሶች አይጠፉምና ከጎን ይሄንን ነገር አመጡ። አይ ይሄ ዝም ብለው ነው የሚዘላብዱት አሉ። አይደለም ይሄማ ቢሆን ይሄንን ማላደረገ ነበር ብለው
በውጤቱ ተገርመዋል። ይህንን ያደረገ ምንድን ነው ካላችሁኝ፣ መንፈስ ቅዱስ የተኛው እዛ ልክላችኋለሁ በኢየሩሳሌም ተቀመጡ ያላቸው መንፈስ ቅዱስ በእነሱ ላይ ሲያድር ሁሉንም ነገር ገለጠላቸው፣ ሁሉንም ነገር አስተካከለላቸው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የኔና የእናንተም ልብ በኃጢአት እንዳይደነግጥ፣ የኔና የእናንተም ልብ በጥርጥር እንዳይደነግጥ፣ የኔና የእናንተም ልብ በመለያየት እንዳይደነግጥ፣ የኔና የእናንተም ልብ በስርቆት፣ በዝሙት፣ በሐሜት፣ በኃጢአት እንዳይደነግጥ ኢይደንግጽክሙ ልበክሙ ይላል። ስለዚህ ልባችሁ አይደንግጥ፣ በእኔ እመኑ፣ ንስሐ ግቡ፣ በሥጋው ወደሙ ታተሙ፣ እኔ ወስዳችኋለሁ፣ ከእኔ ጋር ትኖራላችሁ። ያስተማረን የገሰጸን የመከረን ልዑል አምላካችን ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ለጸሎት እንነሳ። የመላከ ፀሐይ አስማማው የመላከ ኃይል ያለው የመላከ የሊቀ መዘምራን አንለይ የሦስቱ አባቶች የንስሐ ልጆች የሆናችሁ ከዚህ ሰዓት ቀጥሎ እንድትገኙ በተለመደው ስፍራ፣ እንደገና የሊቀ ብርሃናት ቄስ ሁለታው የንስሐ ልጆች በተለመደው ስፍራ እንገናኝ። እንደገና ደግሞ የቄስ መኩሪያ ንስሐ ልጆች በተለመደው ስፍራ እንገናኝ። በጥቅሉ ሁላችሁ የምትቀሩ ነው። ከፕሮግራም በኋላ ሁላችሁም እዚህ ትቆያላችሁ ማለት ነው። ያስተማረን የገሰጸን የመከረን ልዑል አምላካችን ስሙ ዛሬም ዘወትርም ለዘላለም የተመሰገነ። እንዲሁም የመምህራችን የመምህር ኤልያስ ንስሐ ልጆች ሆናችሁ አሁንም በተለመደው ስፍራ የአሁንም የመምህር ቄስ ደጀን የንስሐ ልጆች የሆናችሁ አሁንም ወደኋላ እንድትቀሩ ቅድም እንደነገርኳችሁ ነው። ለጸሎት እንነሳ ወደ ክቡር አባታችን። እሺ ለምላችሁ እግዚአብሔር ተመስገን ለልበሉ ምላችሁ ብድግ ነው ብድግ ነው። እግዚአብሔር አምላካችን ለመምህራችን ላስተማሩን ለመከሩ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግሥተ ሰማያትን ያዋርስልን። አገልግሎታቸውን ባርኮ ቀድሶ የበለጠ እንዲያገለግሉልን የእርሱ ቅዱስ ፈቃዱ ይሁንልን። እዚህ በመቀጠል